ሰይጣንን አግኝቼ አነጋግሬዋለሁ። ረጅም ቃለ መጠይቅም አድርጌለታለሁ ይላል ዕውቁ ናፖሊዮን ሂል። ዲያብሎስ ሆይ ብሎ ሲጠራው አቁም፣ እኔን እንዲህ ብለህ እንድትጠራኝ አልፈቅድልህም። እኔ የአጽናፈ ዓለሙን ግልባጭ የምቆጣጠር ኃይል ነኝ። ስለዚህ ግርማዊነቶ ዩር ማጀስቲ ብለህ ጥራኝ ሲል ያዘዋል። ለመሆኑ ከአንድ የማይታይ ኃይል ጋር ፊት ለፊት ተቀምጣችሁ ብትነጋገሩ ምን የምትጠይቁት ይመስላችኋል? ዛሬም ነግራችሁ ታሪክ በዓለማችን ላይ ካሉ እጅግ አደገኛ መጽሐፍት አንዱ ስለሆነው ድንቅ ስራ ነው። የቲንክ ኤንድ ግሮው ሪች ደራሲ ናፖሊዮን ሂል ዓለምን ያስደነገጠውንና ለ70 ዓመታት በምስጢር ተቆልፎበት የቆየውን አውትዊቲንግ ዘ ዴቪል የተባለ መጽሐፉን ሲጽፍ ይህንን ጽሑፍ የጻፍኩት እኔ አይደለሁም፣ ከአንድ ድምጽ ጋር ቃለ መጠይቅ እያደረግኩ ነው ነበር ያለው። ያ ድምጽ ደግሞ ዲያብሎስ ወይም ሰይጣን ተብሎ የሚጠራው አካል ነው። ብዙዎች መጽሐፉ እንዳይታተም አግደውት ነበር። ምክንያቱም ምስጢሩ ለሰው ልጅ ይፋ ከሆነ የዲያብሎስ መንግስት ይፈርሳል ተብሎ ስለታመነ ነው። ዛሬ በዚህ ዝግጅት ሂል ያንን አስፈሪ ኃይል ግርማዊነቶ እያለ እንዲያናገረው የተገደደበትን የሰው ልጅ 98% እንዴት በሰይጣን ቁጥጥር ስር እንደወደቀና እናንተ ግን ይህንን የአእምሮ ሰንሰለት እንዴት እንደምትበጥሱት በዝርዝር እናያለን። ትኩረታችሁን ሰብስቡ፣ ምክንያቱም ተከታዮቹ ደቂቃዎች በህይወታችሁ ውስጥ ትልቁን ጦርነት የምታሸንፉበትን ምስጢር ይዘዋልና። ናፖሊዮን ሂል ቃለ መጠይቁን የጀመረው ዲያብሎስን በማስጨነቅ ነው። ሂል በመጀመሪያ ዲያብሎስ ሆይ ብሎ ሲጠራው ያ ኃይል እንዲህ ሲል መለሰ፣ አቁም፣ እኔን እንዲህ ብለህ እንድትጠራኝ አልፈቅድልህም። እኔ የአጽናፈ ዓለሙን ግልባጭ የምቆጣጠር ኃይል ነኝ። ስለዚህ ግርማዊነቶ ዩር ማጀስቲ ብለህ ጥራኝ። ሂልም አልተሸነፈም። ለመሆኑ መኖሪያ የት ነው ብሎ ጠየቀው። ዲያብሎስም እንዲህ አለ፣ ሰዎች እንደሚስሉት በቀንድና በጭራ ተለውጬ ገሃነም ውስጥ በእሳት አልቃጠልም። እኔ ኃይል ነኝ። የምኖረውም በአተሞች ውስጥ በቁስ አካላት ውስጥና ከሁሉም በላይ ደግሞ በሰዎች አእምሮ ውስጥ ባለ ክፍት ቦታ ላይ ነው። የሰው ልጅ ማሰብ ሲያቆም፣ ሲጠራጠርና ሲፈራ አእምሮ ክፍት ይሆናል። እኔም ያንን ቦታ ይዛለሁ። እዚህ ጋር ልብ በሉ። ዲያብሎስ የሚነግረን እሱ ከኛ ውጭ ያለ ጠላት ሳይሆን በእኛ አእምሮ ውስጥ የምንፈጥረው አሉታዊ ኃይል መሆኑን ነው። ሂል በመቀጠል ሰዎችን የምትቆጣጠርበት ትልቁ መሳሪያ ምንድን ነው ሲል ጠየቀው። ዲያብሎስም ሳቃልና ትልቁ መሳሪያ መንሳፈፍ ድሪፍቲንግ ይባላል። እኔ ሰዎችን አንሳፋፊ ድሪፍተር አደርጋቸዋለሁ። አንሳፋፊው ማን ነው? ዲያብሎስ እንዳለው ከሆነ አንሳፋፊው ሰው ማለት የራሱ የሆነ ጽኑ ዓላማ የሌለው፣ በራሱ አእምሮ የማይጠቀም፣ በነፋስ እንደሚወሰድ ቅጠል በሁኔታዎች የሚመራ ሰው ነው። ዛሬ አንድ ነገር አስቦ ነገ የሚተወው ሰው አንሳፋፊ ነው። ሰዎች ምን ይሉኛል ብሎ የራሱን ህልም የሚገድል ሰው አንሳፋፊ ነው። በሃይማኖት በፖለቲካና በቤተሰብ ተጽዕኖ ስር ወድቆ የራሱን እውነት የማይፈልግ ሰው አንሳፋፊ ነው። ዲያብሎስ እንዲህ ይላል፣ 98% የሚሆነው ህዝብ በእኔ ቁጥጥር ስር ነው። ምክንያቱም አብዛኛው ሰው በራሱ አእምሮ ለመጠቀም ስለሚሰንፍና የህይወት መሪነቱን ለእኔ አሳልፎ ስለሚሰጥ ነው። ናፖሊዮን ሂል ዲያብሎስን ሰዎችን አንሳፋፊ ለማድረግ የምትጠቀምባቸው ማባቢያ ዘዴዎች ምንድናቸው ሲል ወጥሮ ያዘው። ዲያብሎስም 6ቱን ታላላቅ የፍርሃት ዘሮች ዘረዘረ። አንደኛ፣ ድህነትን መፍራት። ይህ ፍርሃት የሰው ልጅ የመፍጠር አቅም ይገድላል። ሰው ስለ ዕለት ጉርሱ ብቻ እንዲጨነቅ በማድረግ ትልልቅ ህልሞቹ እንዲረሳ አድርገዋለሁ። 2 ትችትን ወይም ነቀፌታ መፍራት። ይህ ትልቁ ወጥመድ ነው። ብዙ ጎበዝ ሰዎች ይስቁብኛል ብለው ከመፍራታቸው የተነሳ አዳዲስ ነገሮችን ከመሞከር ይቆጠባሉ። የጤና እክልን መፍራት። ሰዎች ስለ በሽታ እንዲያስቡ ማድረግ በአእምሯቸው ላይ በሽታን እፈጥራለሁ። 4ኛ፣ የፍቅር መጠራጠርን ማፍራት። በሰዎች መካከል ቅናትና ጥርጣሬን በመዝራት ሰላማቸውን ነጥቃለሁ። 5ኛ፣ እርጅናን ማፍራት። ሰዎች ጊዜ ያልፈዋል ብለው ተስፋ እንዲቆርጡ ማድረግ እንቅስቃሴያቸውን እገታለሁ። 6ኛ፣ ሞትን መፍራት። ይህ ሰዎችን ጭንቀት ውስጥ የምከትበትና ወደፊት እንዳያዩ የማደርግበት የመጨረሻው መሳሪያዬ ነው። ይህ ክፍል ብዙዎችን ያስቆጣና መጽሐፉም እንዳይታተም ያደረገው ነው። ዲያብሎስ እንዲህ ይላል፣ ትምህርት ቤቶችና ሃይማኖታዊ ተቋማት ሳያውቁት ይረዱኛል። እንዴት ብሎ ሂል ሲጠይቀው ዲያብሎስ እንዲመለሰ፣ ትምህርት ቤቶች ልጆች እንዴት ማሰብ እንዳለባቸው how to think ከማስተማር ይልቅ ምን ማሰብ እንዳለባቸው what to think ያስገድዳሉ። መረጃዎችን በቃላቸው እንዲያጠኑ ያደርጋሉ እንጂ የራሳቸውን ፈጠራ እንዲያወጡ አያበረታቱም። ሃይማኖቶች ደግሞ ሰዎችን ስለ ገሃነም እሳት በማስፈራራት ፍርሃትን ይሰብካሉ። ፍርሃት ባለበት ቦታ ደግሞ እኔ ነግሳለሁ። ናፖሊዮን ሂል ዲያብሎስን አንድ ያስከውን ሰው እንዴት ነው መቼም እንዳያመልጥ አድርገህ የምታስረው አለው።
ዲያብሎስም ሃይፕኖቲክ ሪትም የሚባለውን የተፈጥሮ ህግ ገለጠ። ተፈጥሮ ማንኛውንም ተደጋጋሚ ድርጊት ወደ ቋሚ ልምድ ትቀይረዋለች። አንድ ሰው ደጋግሞ መፍራትና መንሳፈፍ ከጀመረ ያ አስተሳሰቡ በሃይፕኖቲክ ሪትም ውስጥ ያልፋል። ልክ እንደ ወንዝ ፍሰት ሰውየው መውጣት ወደማይችልበት የሽንፈትና የድህነት አዙሪት ውስጥ ይገባል። ድሃው ድሃ ሆኖ እንዲቀጥል፣ ሰነፉም ሰነፍ ሆኖ እንዲኖር የማደርገው በዚህ ህግ ነው ሲል ዲያብሎስ ተናገረ። በቃለ መጠይቁ መጨረሻ ላይ ሂል ዲያብሎስን ተገዶ ምስጢሩ እንዲተፋ አደረገው። ዲያብሎስን ድል ለማድረግና ከቁጥጥሩ ለመውጣት 7 መርሆች እንዳሉ ገለጸ። የዓላማ ቁርጠኝነት። በህይወት ምን እንደምትፈልግ በትክክል ወቅ። ዓላማ ያለው ሰው በዲያብሎስ አይሸነፍም። ራስን መግዛት። የምግብ የፍላጎትና የአስተሳሰብ ቁጥጥር ሊኖር ይገባል። ከሽንፈት መማር። ዲያብሎስ ሽንፈት ብሎ የሚጠራውን እኛ ትምህርት ልንለው ይገባል። ማንኛውም ውድቀት በውስጡ የስኬት ዘርን ይዟል። አካባቢ መቆጣጠር። የምትውልባቸው ሰዎችና የምትሰማቸው ወሬዎች አንሳፋፊ እንዳያደርጉ ተጠንቀቅ። ጊዜ መጠቀም። ጊዜ ልምዶቻችን ወደ ቋሚ ማንነት ስለሚቀይር ጊዜያችንን በአዎንታ አስተሳሰብ መሙላት አለብን። ጥንቃቄ። ከማንኛውም ድርጊት በፊት አስብ። ገለልተኛ አስተሳሰብ። በራስ አእምሮ ተጠቀም። አምላክ ለአንተ የሰጠ ትልቁ ሀብት የራስ አእምሮ ነው። እንግዲህ ወዳጆች የናፖሊዮን ሂል ከዲያብሎስ ጋር የተደረገ ቃለ መጠይቅና ዋናው መልእክት ነው። ዲያብሎስ የሚኖረው በገሃነም ሳይሆን በውስጣችን በሚፈጠር ፍርሃትና ዓላማ ቢስነት ውስጥ ነው። እኛ ራሳችን ስለማሰብ ስንጀምር፣ ለህይወታችን ግልጽ ዓላማ ስናስቀምጥና ፍርሃትን አውጥተን ስንጥል ዲያብሎስ በእኛ ላይ ያለው ስልጣን ያበቃል። ዛሬ ራሳችሁን ጠይቁ። እናንተ ባናኖራችሁ አንሳፋፊ ናችሁ ወይስ የዓላማ ሰው? የትኛውን የፍርሃት ዘር ነው በውስጣችሁ ያበቀላችሁት? ይህ ዝግጅት ከጠቀማችሁ ሰብስክራይብ በማድረግና ለወዳጆቻችሁ በማጋራት ድጋፋችሁን ግለጹ። በቀጣይ የትኛው መጽሐፍ እንድንተነትንላችሁ ትፈልጋላችሁ? ኮሜንት ላይ ጻፉልን። ስካትላችሁ እናመሰግናለሁ። ጤና ይስጥልን።